የተከበራችሁ ተመልካቾቻችን ከኦፍዴን ድርጅታዊ ጉዳዮች ኃላፊና የፓርላማ አባል ከነበሩት ከዶክተር ጌታቸው ጂጊ ጋር ያደረግነውን ክፍል 5 ቃለ መጠይቅ ማቅረባችን አይዘነጋም። ለትውስታ ያህል መለስ ዜናዊ ግን 600 ሰው በአንድ አመት እንዲገድል አድርጎ አስገድሎ የአሜሪካ ዘመድ በመሆኑ የአሜሪካ ወዳጅ ነኝ በማለቱ አሜሪካኖች በኢትዮጵያ ህዝብ ላይ አስቀምጧል። ለዚህ ነው ቅድም ለአሜሪካ ምርጫ ሰጥቶ choose the best አንደኛው 76 ሚሊዮን የኢትዮጵያን ህዝብ ወይም መለስ ዜናዊ የአሜሪካ ህዝብ ከምስራቅ አፍሪካ ህዝብ ጋር ጠላትነት ማትረፍ ከፈለጉ መለስን መምረጥ ይችላሉ። አይ የምስራቅ አፍሪካ ህዝብ ወዳጃችን ሊሆን ይችላል ሰላም ማስፈን ከህዝብ ነው እንጂ ከአንድ ግለሰብ አይደለም ካሉ የኢትዮጵያን ህዝብ መምረጥ ይችላሉ። ይሄው ከሁለቱ አንዱ ነው ምርጫው ዘንድሮ። ከምርጫ በፊትም እኮ ጋምቤላን ህዝብ የጨፈጨፉት አይደለም እንዴ? አጣሪ ኮሚሽን ተቋቁሟል። ምን እርምጃ ታየ? አሜሪካኖች ራሳቸው አይጠይቁም? እስኪ የጋምቤላውን ነገር ከምን አደረሳችሁ ማን ነው የጨፈጨፈው ብሎ አይጠይቁም? አጣሪ ኮሚሽን ገንዘብ እኮ የሚሰጡት እነሱ ናቸው አይደለም እንዴ? ገንዘብ ስታወጣ እኮ አንድ ነገር ለማግኘት ነው አይደለም እንዴ? እሺ የሸኮ መጀንገር ጭፍጨፋ ተካሄደ ውጤቱ ምን ደረሰ ብሎ አይጠይቁም? አዋሳ ገብቶ የሲዳማን ህዝብ ጨፈጨፉ እኮ ዛሬ የሲዳማ ወዳጅ መስሎ ከኦሮሞ ጋር እያጋጩ ነው እነዚህ ሰዎች። ሲዳማና ኦሮሞ ምን ጊዜም ተጣልተው አያውቁም። እና ይሄ ምንድነው እንግዲህ ኢህአዴግ በየጊዜው እየጨፈጨፈ አጣሪ ኮሚሽን ይቋቋማል፣ ውጤት የለውም። የጋምቤላ ህዝብ ተጨፈጨፈ ብሎ የጋምቤላ ዋና አስተዳዳሪ ዓለም ዙሪያ እየዞረ እየጮኸ አይደለም እንዴ? እነዚህ ጋምቤላን ህዝብ ወክሎ ፓርላማ ውስጥ የሚቀመጡ ይሄን አያውቁም? ጋምቤላን እያስተዳደረ ያለው ጋምቤላ ነው፣ አባይ ፀሐይ አይደለም። በኔሻንጉልን እያስተዳደረ ያለው በኔሻንጉል ህዝብ ነው፣ አባይ ፀሐይ አይደለም። በተወካዮቹ አይደለም እንዴ? በጀቱ ላይ የሚወስነው ማን ነው? በሶማሊያ በጀት ላይ በአፋር በጀት ላይ የሚወስነው ማን ነው? የአፋር ህዝብ ነው። በሞግዚት አስተዳደር ስራ አይደለም እንዴ? ጥቂቱ የቲፒኤልኤፍ ቡድን ግብር ሰብሳቢ ሆነ፣ ኢንቨስትመንትን ጉዳይ የሚከታተል ሆነ፣ ድጎማን የሚወስን ሆነ፣ በጀትን የሚያቃጥል ሆነ። ይሄንን የሚወስነው እሱ ብቻ ሆነ። ለሱ በሚመቸው ነው ያደረገው። እዚህ ላይ ነው ቁልፉ ያለው እዛ ላይ ነው። እና በዚህ ምክንያት ነው በፈለገው ጊዜ መወሰን የቻለው። እና ኢንቨስትመንት መሆን የሚገባውን የሚፈልገው መከልከል የሚፈልገው መወሰን ሆነ። ክልሎች በክልላቸው የኢንቨስትመንት ጉዳይ ውስጥ አትገቡም ማለት የፌደራል ኢንቨስትመንት ነው ብሎ ወስኖ ቁጭ አለ። የፈለገውን መሬት ሄዶ የሚወስደው የፌደራል ኢንቨስትመንት ጽሕፈት ቤት ነው። በኦሮሚያ ገብቶ በሌላውም ላይ ገብቶ ፋብሪካ ማቋቋም ሲፈልግ ደግሞ በሚፈልገው ክልል ብቻ ማቋቋም የመጣው በዚህ ነው። ምክንያቱም ጥቂቱ የፌደራል መንግስት ነው ይሄን። በትግራይ 142 ወይም 138 ፋብሪካዎች ሲቋቋም በኦሮሚያ አንድ ፋብሪካ በደርግ ጊዜ የተጀመረ ያላለቀበት ምክንያት በዚህ ኬዝ ነው። እንዴ ኦፌደን የሚባለው እንዴት እንዳለ ታውቃለህ? አዲስ አበባ ውስጥ ነው አንድ ድርጅት ውስጥ ስራ አስፈጻሚው ብቻ ነው ያለው። ከታች ያለው በሙሉ ተደብድቦ ታስሮት ተገርፎ ቶርች ተደርጎ ከሀገር ተሰዶ አልቋል። ኦፌደን የለም ታች ያለው በመቶ ሺህ የሚቆጠር አባላት ስቃይ ውስጥ ነው ያለው። ግማሹ እስር ቤት፣ ግማሹ ተገርፎ፣ ግማሹ አካባቢውን ለቆ ሄዷል። ኦፌደን የተመታው ከአንገት በታች ላይኛው አለ ቢሮ። ምክንያቱም አሜሪካኖች ሄደው ያናገራሉ። አቶ ቡልቻን እንደናደራችሁ አላችሁ አሁንም አለን አይደለም እንዴ? ኦፌደን አለ ነው የሚባለው። ታች ያለው አልቋል። ቅንጅት ደግሞ በተቃራኒ ነው የተደረገው። እንዴት ጭንቅላቱን ቆርጦ እስር ቤት አስቀመጡ። ምክንያቱም ለምን መሰለ? ቅንጅት የነበረው ላይ ነው። አደራጆቹ ብቻ ነበሩ። ከታች ስር አልሰደደም።
ስሩ ስጋት የለውም ብሎ ትተውታል። ይሄንን ነው እንትን ያደረጉ በጣም ደግሞ ኃይለኛ የሆኑትን በእንትኑ ጊዜ ዝዋይ ወስዶ ሁለተኛ ፓርቲ የሚባል እንዳይው ገርፈው ነው የለቀቋቸው ገብቷል። ወደ 20,000 የሚሆን ቅንጅት አባላት ትንሽ ጎበዝ የሆኑ ጠንካራ የሆኑትን ሁለተኛ ፖለቲካን እንድምል አድርጎ ነው ልደሳ ሄዶ በጠርሙስ ነው ጸጉራቸውን ላጭተው የሰደዷቸው። ይሄ ሁለተኛ ወደ ፖለቲካ እንዳይገባ አድርጎ ነው። ያኛውን ደግሞ ዋናውን አስሮ ነው ያሉት። ፓርላማ ውስጥ ያለውን ደግሞ የላላጡ እንትን ያደረጉ ነው። ታዲያ ምን አይነት ዲሞክራሲ ነው? የተከበራችሁ ተመልካቾቻችን ከኦፊዴን ድርጅታዊ ጉዳዮች ኃላፊና የፓርላማ አባል ከነበሩት ከዶክተር ጌታቸው ጂጊ ጋር ያደረግነውን ክፍል 6 ቃለ ምልልስ ይዘንላችሁ ቀርበናል። መልካም ክትትል። ምናልባት ይሄንን የባጀቱን ጉዳይ ቀደም ሲል ካመጣ ነው የወያኔ ጦረኛ አካሄድ ጋር አስተካክለን ስንመለከተው በሙሉ የሀገሪቱ ባጀት ያው ቀደም ሲል እናስቀምጥ የመከላከያ ባጀት እየሆነ ነው የመጣው። በሌላ በኩል ግን ከባጀቱ ጋር በተያያዘም በላም በወያኔ የኢኮኖሚ ፖሊሲ አኳያ ነጋዴው በጣም እያማረረ ሲናገርም ሲደመጣል። የንግዱ ኤሪያ በሞኖፖል ተያዘ፣ ስራ መስራት አልቻልንም እያለ ነጋዴው ያማራል። እናንተ እዛ ፓርላማ እንደመኖራችሁ መጠን በዚህ ጥያቄ ዙሪያ ምን ይሰራችሁ ስራ አለ? ብዙ የታቀዱና ብዙ የተነሱ ጥያቄዎች አሉ ከበጀቱ ጋርም በመያያዝ ይሄ ብቻ አይደለም። በጀቱም ጋር በመያያዝ በንግዱ ሁኔታ በመያያዝ ቀደም መጀመሪያ መግቢያ ላይ ተከሻል ገንዘብ ያለበት ቦታ ያድጋል ተብሏል። ይሄ ኦሮሞም አማራውም ጉራጌውም ሁሉም አውቋል። ግርግር ፈጥሮ እኮ ባለፈው በዚህ አመት ባለፈው በመርካቶ ድሮ በሌሎች በጉራጌ በሌላም ብሔረሰብ የተያዘውን ሱቅ ለማስለቀቅ ጥረት አድርጓል ለራሱ ሰዎች ለማከፋፈል እና ቢዝነሱ በሙሉ የአገሪቱ ቢዝነስ በያድግ ስር ነው ያለው። ወደ 104 የሚሆኑ ትልልቅ የያድግ የንግድ ኩባንያዎች አሉ። በጠቅላይ ሚኒስትር የሚመራ በነስባት ነጋ የሚመራ ንግድ ድርጅቶች ፍርት ሌሎች ሜጋ አልማዳ ወዘተ እና እነዚህ ናቸው ፋብሪካዎችም የሚገነቡት እነዚህ ናቸው። አስመጪዎች እነሱ ናቸው። ላኪዎች እነሱ ናቸው። አከፋፋዮች እነሱ ናቸው። ብሮከር ደላላዎችም ትርፍ ያለው ነገር በሙሉ በያድግ ፕሮሰስ ነው ማለፍ ያለበት። ሆቴልም ለመስራት ቤትም ለማግኘት ንግድ ፈቃድም ለማግኘት በያድግ ስር ማለፍ አለበት። ነጋዴው በዛው ተይዟል። ያ ብቻ አይደለም ይነግዱ እሱም አንድ ነገር ነው። ግን ደረቅ ቼክ ብሎ ለነጋዴው ደረቅ ቼክ አጨበርብሮ 60,000 ቤተሰብ ዛሬ ሜዳ ላይ ፈሶ ነው ያለው። የ6,000 ነጋዴ ተዘርፎ እነዚህ ነጋዴዎች ደግሞ 90% በኦሮሚያ ውስጥ ነው የቀረው ደቡብ ነው። ከሁለት ክልል ብቻ ምዕራብ ወለጋ ብቻ 1026 ነጋዴዎች ናቸው በደረቅ ቼክ እና በወዘተ የተጨበረበሩት። ዛሬ ንብረታቸው ባንክ ወርሶ በሳንቲም እየሸጠ ነው። የሚገዛም ሰው ጠፍቷል። ይሄንን ለጠቅላይ ሚኒስትሩ በፓርላማ ማቅርበናል። እንደዚህ ነጋዴዎች 300 ጊዜ ደብዳቤ ጽፈዋል። ልባር 300 ጊዜ ለሁሉም ዲፕሎማቶች ለጠቅላይ ሚኒስትሩ ከ15 ጊዜ በላይ ደብዳቤ ጽፈዋል። እኛም ፓርላማ ውስጥ ጠይቀናል። ታዲያ ለከሰረው ብር ከባንክ አውጥቼ ላከፋፍል እንደዚህ አይነት ንግግር ነው። መንስኤው ምንድነው? በደረቅ ቼክ ዘርፎ የገባው የት ሄደ? የት ገባ? ገንዘቡን ይዞ የጠፋው ሽፍታው እኮ ኢያድግ ነው። ኢያድግ ባይሆን ኖሮ ማያዝ ነበር። ቀልቤሳ ነገውን ከአሜሪካ ይዞ አምጥቶ ያልነበረም አላመጡም በቀደም። ታዲያ ለምን ሽፍታውን ዘርፎ ህዝቡን ዘርፎ የጠፋውን ለምን አመጡ? እነዚህ ሰዎች ደግሞ ገንዘቡን የወሰዱት ከባንክ ነው። ከባንክ ደግሞ እንዴት ወሰዱ? 10% ለኢያድግ እየሰጡ ለኢያድግ ሹመኞች። ስለዚህ ንግዱም ያለው በኢያድግ እጅ ነው። በአጠቃላይ በአገሪቱ ያለው የንግድ እንቅስቃሴ በኢያድግ እንደውም እንትን የሚባለው
ህዝብ በየጊዜው በምርጫ ወቅትም ህዝብ በሙሉ ሲቃወም የነበረ እነዚህ ደግሞ ኮምፒውተር አስገብተው ሶፍት ነው ብሎ ቀረጥ የሚቀርጡ ናቸው ላፕቶፕ ነው መኪናው የጫነው እነሱ ቀረጥ የሚቆርጡበት ሶፍት ፔፐር ብሎ ነው እሱም ቅርብ ጊዜ ነው ቀየሩት እንጂ ድሮ በመከላከያ መኪና ነበር በአርጌሳ በኩል የሚገባ የነበረው አገር ቤት ግብር ከፍሎበት የመጣው ከገበያ የወጣው እኔ ሲሰራበት የነበረው አንድ ድርጅት አውቀዋለሁ በግሌ ጫማ ከቻይና ያመጡትም በ100 ብር ሲሸጡ የያድግ ልጆች ግን ያለ ቀረጥ አስገብተው በ25 ብር ይሸጣሉ ነጋዴው ወጣ ከገበያ ወጣ አለቀ ጦርነቱ እዛ ላይ ያበቃል ስለዚህ ያ ብቻ አይደለም ያን ሁሉም ችለ ተጠናክረም ከለፍተ የሆነ ደረጃ ትንሽ ከተንቀሳቀስ ምንድነው የሚባለው ይሄ ኦኔግ ነው የሚባልና ታርጋ ተለጥፎ እስር ቤት ይገባል ለምንድነው የሚያዝሩት ኦኔግ ስለሆነ አይደለም እኮ እንዳይንቀሳቀስ ነው ያ ሌላው እንዲሰራ ነው ገብቷል ኦሮሞ እኮ አዲስ አበባ ውስጥ ሆቴል የለውም ሰው እንዳይገናኝ ነው ከከፈተ ይዘጋበታል አንድ አዊ የሚባል አለ አሁን ኦሮሞ እዛ እየተሰበሰበ ዘፈኑም ቲያትሩም እዛ ሲያሳዩ ሲያስቸግሩ እዛ እንዳይ አንድም ሙዚቃ እዛ እንዳይሰማ ከለከለው ኢህአዴግ ስለዚህ እንደዚህ አይነት ነገር አለ አብሮ የኦሮሞ ህዝብ አንድ ቦታ ሄዶ እንኳን እንዳይበላ ራሱ ነጋዴዎች እንዳይገዛ ወይም እንዳይሰበሰብ ወይም አንድ ላይ ተሰብስቦ እንዳያለቅስ ወይም እንዳይዘፍን ተደርጓል እንኳን ንግድ ቀርቶ ስለዚህ በአገሪቱ ፍሪ ንግድ አይደለም ነጋዴዎች በአግባቡ እኩል ተወዳድረው እኩል ግብር ከፍለው እኩል ሰርቶ ቢያገኙ መኖሩ አንዱ ሁሉም ሰው ወደ ልማት ይገባ ነበር አሁን ኦሮሞ እጁን ተጣጥፎ እኮ ነው የሚቀመጠው ያድጎች ምን እየሰሩ ያየ ነው እንጂ እየሰራ አይደለም ይሄ ተስፋ የመቁረጥ ነገር ተስፋ የመቁረጥ እና ግብሩን የመሰላቸት ነው እንደዚህ አይነት ሁኔታዎች አሉ በጥቂት የንግድ ዘርፎች ሁሉም ሴክተሮች የተያዙበት ኢህአዴግ የማይገባበት የንግድ ዘርፍ ወይም ስራ ወይም ብኖር ምስት ማግባት ይችላል ያለ ኢህአዴግ ፍቃድ ኢንተርፌር የማያደርገው እሱ ብቻ ነው አዘርዋይስ በሁሉም ንግድ ስርዓት ኢንተርፌር ያደርጋሉ ሁሉም የሚወስኑት እነሱ ናቸው ግብሩንም ሌላውንም ቢሆን ለምሳሌ ስምንቶ ያለ አንድ ሰው አያስገባም ተባለ ነጋዴ ያገርቱ ነጋዴ ሁሉም ነጋዴ ነው አይደለም እንዴ ለምን ብቻ ለአንድ ሰው ለምን አንድ ሰው ብቻ ስምንቶ ያስገባል ለምን አንድ ሰው ብቻ ስምንቶ ይሰጣል ሞኖፖሊን በእጃዙር ተግባራዊ እያደረጉ ሆቴልም እንደዚህ ነው ማከፋፈሉም ተግባርም እንደዚህ ነው ስለዚህ ፌር አይደለም ለማለት ፈልጌ እና የምንድነው ስናነሳ ከምንድነው ያለው ማጎም ይጓዝ የጥቅማጥቅም ሼሪንግ የመከፋፈል ስራ ማጎ ይሄዳል የዘመን ስራ ዘመኑን የመጥቀም ስራ በይበልጥ አሁን ኢትዮጵያ ውስጥ በስፋት የተያያዘ ጉዳይ ነው የሚባለው በዛ ላይ ብዙ ሰዎች የሚሰጡት ትችታለ የትምህርቱም የስራውን ብል በሙሉ የወያኔ ሰዎች በሞኖፖል እንደያዙት ሌላው መማር ሌላው መስራት ሁሉ እንዳልቻለ እንደውም አገር ጽሮ ሁሉ የመሰደዱ በየበረሃ የመንከራተቱ ሁኔታ ሁሉ ይበልጥ እየተፋፋመ መጣ በዚህ ጉዳይ ላይ የፓርላማ አባላት እርሱን የሚሉ ናቸው እና ይሄ ትክክል ነው ምክንያቱም የፓርላማ አባላትም ሆነ ክልሎች አቅም ሲኖራቸው የመጠየቅ ወይም ይሄንን የመቃወም አቅም ሲኖራቸው ጭራሽ ኢንፎርሜሽኑም የላቸውም አንዳንድ የፓርላማ አባላት ብትጠይቃቸው ሰው ወደ ስኮላርሺፕ ይሄዳል ማን ነው የሚሄደው በየትኛው ማስታወቂያ ወጥቶ ነው መጥፎ ነው የተባለ ደርግ እኮ በቴሌቪዥንም በአዲስ ዘመን ጋዜጣም በሬዲዮም ማስታወቂያ ያወጣል ራሻ ዘንድሮ 1000 ሰው ስለምትወስድ ለዚህ ተመዝገቡ ነጥባችሁ ከዚህ በላይ እስከዚህ በታች የሆነ ሰው መመዝገብ ይችላል ብሎ ነው ለወንዶች ይሄን ያህል ለሴቶች ይሄን ያህል ብሎ ነው የሚያወጣው ልክ እንደ ዩኒቨርሲቲ
ኢህአዴግ ዛሬ ወደ ህንድ ወደ አሜሪካ ወደ ሩሲያ ወደ ጃፓን ሳይቀር የሚልከው ወደ ኔዘርላንድስ የሚልከው የራሱን ሰዎች እንዲያውም የትግራይ አይደለም በቤተሰብ ደረጃ ነው የሚላኩት እየተከፈላቸው እኔ አውቀዋለሁ ሶቪየት ዩኒየን ራሽያ ለኢትዮጵያ ህዝብ ነው የሰጠችው እኛ ተማሪዎች ጾን ተጫውተን በየአመቱ ሩሲያ እንድትወስድ አስፈቅደን ነበር ሩሲያ የኢትዮጵያ መንግስት ፖለቲካ ስለጠላች 35 ብቻ ወሰነች 35ቱ ይሄዳሉ ግን ለሌሎች ኢትዮጵያዊ እዛ ሩሲያ ደሞ ስለማትከፍል አበል ስለሚከፈላቸው ከኢትዮጵያ ነው የሚከፈለው ለሌላ ሰው ተከፍሎ ከመማር ለተወሰነ የራሳቸው ዘመድ ብቻ ነው የሚላከው ያውም ጥሩ ትምህርት ላይ እንዲመደቡ ተደርጎ እና በአገሪቱ እንደ ቻይና እና ሌሎችም እድል ይሰጣሉ የኢትዮጵያ ህዝብ ግን የሚያውቀው ነገር የለም ልክ እንደ ንግዱ ነው ከሁሉም እኮ ነው የወጣነው ከፖለቲካው ከትምህርቱ ከንግዱም ከሁሉም ነው የወጣነው ቅድም ተገሻለሁ ያለን መብት የለም ውስን ሆኗል እና ስለዚህ እነዚህን ሁሉም ነገር የሚወሰኑ ክልሎች ራሳቸው አውቁም ስኮላርሺፕ ማንዴት ምክንያቱም ከኦሮሚያ ሰው ሲሄድ አይተናናቅ ሌላ ቀርቶ ሲቪል ሰርቪስ ተከፍቷል አይደለም ልክ እንደ እንቁላል ካድሬዎችን የሚፈለፍላል እንዳለሙ እንቁላል እዛውን ካድ የሚገባው የአባላቶቹ ብቻ ናቸው የኢህአዴግ አባል ኦሮሚያም ሲቪል ሰርቪስ አለው ዙዋይ ላይ ሲቪል ሰርቪስ ማለት ለሲቪል ሰራተኛ ማለት ነው እንጂ ለፓርቲ አባላት ማለት አይደለም ለዚህ ነው ይሄ ሲቪል ሰርቪስ የሚያስመርቀው ዲግሪ በኢትዮጵያ ውስጥ ለወደፊት ተቀባይነት የለውም ማንንም ፓርቲ መጥቶ በሲቪል ሰርቪስ የተማረ ሰውን ተቀባይነት አይሰጠውም ኳሊፊኬሽን አይሰጠውም ለምንድን ነው የማይሰጠው ለፓርቲ ሰዎች ነው እንጂ በውድድር በነጥብ አይደለምና ነው ልክ እንደ ፖለቲካ 66 ትምህርት ቤት ያካትምለታል ነው አዎ ነገር ግን እነሱ በዛ አስተምሮ ነው ዳኞችንም የሚመድቡት ፓርላማ አባላትንም የሚመድቡት የቢሮ ኃላፊዎችንም የሚመድቡት የኦሮሚያ ቢሮ ኃላፊዎች በሙሉ የሲቪል ሰርቪስ ግራጁዌቶች ናቸው ያ ማለት የወያኔን ፖለቲካ ያጠና ማለት ነው እንጂ የአገርና የልማትን ጉዳይ ያጠና ማለት አይደለም ኦሮሚያም ሲቪል ሰርቪስ አለው ዙዋይ ላይ ሲቪል ሰርቪስ ማለት ለሲቪል ሰራተኛ ማለት ነው እንጂ ለፓርቲ አባላት ማለት አይደለም ለዚህ ነው ይሄ ሲቪል ሰርቪስ የሚያስመርቀው ዲግሪ በኢትዮጵያ ውስጥ ለወደፊት ተቀባይነት የለውም ማንንም ፓርቲ መጥቶ በሲቪል ሰርቪስ የተማረ ሰውን ተቀባይነት አይሰጠውም ኳሊፊኬሽን አይሰጠውም ለምንድን ነው የማይሰጠው ለፓርቲ ሰዎች ነው እንጂ በውድድር በነጥብ አይደለምና ነው ልክ እንደ ፖለቲካ 66 ትምህርት ቤት ያካትምለታል ነው አዎ ነገር ግን እነሱ በዛ አስተምሮ ነው ዳኞችንም የሚመድቡት ፓርላማ አባላትንም የሚመድቡት የቢሮ ኃላፊዎችንም የሚመድቡት የኦሮሚያ ቢሮ ኃላፊዎች በሙሉ የሲቪል ሰርቪስ ግራጁዌቶች ናቸው ያ ማለት የወያኔን ፖለቲካ ያጠና ማለት ነው እንጂ የአገርና የልማትን ጉዳይ ያጠና ማለት አይደለም እና ቅድም እንደጠቀስኩት በኢትዮጵያ ውስጥ በሙሉ መስሪያ ቤቱን ስራ የያዙት የኢህአዴግ ካድሬዎች ከሲቪል ሰርቪስ የሚጨርሱ ናቸው በእውነት እኔ ብዙ ነገሮችን አይቻለሁ ሳይጨርሱ የቢሮ ኃላፊ ሆነው የተመደቡ ሰዎች አሉ ሳይጨርሱ ሁለት አመቱን የሲቪል ሰርቪስ ኮርስ ሳይጨርሱ የቢሮ ኃላፊነትን ቦታ የተሰጣቸው ነገር ግን ብዙ አመት አገልግሎት ያሉ በፓርቲ አባል ባለመሆናቸው ብቻ ፕሮፌሽናሎች ወደ መደበኛ ስራዎች አይጠቁም ለዚህ ነው የኢትዮጵያ እድገትና የኢትዮጵያ ልማት አጠያያቂ ጉዳይ የሆነው እና ፕሮፌሽናሎች እየሰሩ አይደለም እየመሩ አይደለም ሀገሪቱን ፕሮፌሽናሎቹ ከስራ እየተፈናቀሉ ያሉት በእነዚህ ሰዎች ነው በካድሬዎች ነው እና አሁን ደግሞ የሚያሳዝነው የሰለጠነ ካድሬ 2 አመት አሰልጥኖ
ሲቪል ሰርቪስ በሚባለው ህዝቡን እያወቁ ያሉት በዚህ አይነት ሁኔታ ነው። አሁንም በዚህ ጥያቄ ላይ ለመጣው ጌታቸው የወያኔ ማነው ከፍተኛ ባለስልጣኖች እነሱን እስካልነቋቸው ድረስ ነው ቀደም ሲሰክፉኝ የነበረው በአገሪቱ የፈለከውን አይነት ብልግና ማድረግ ትችላለህ። አሁን እዚህ ላይ ብዙ ለማምጣት ፈልጌ ነው። ይሄ ኮራፕሽን የሚባለው በተለይ የሙስና ኮሚሽን ተቋቁሟል። ኮራፕሽኑ ግን ከምን ጊዜ እንደበለጠ ደግሞ በአገሪቱ ውስጥ የተስፋፋ እንደሆነ ይነገራል። ቅድም ሲሉ እንዳስቀምጡኝ የፓርላማ አባላት ሁሉ ሳይቀር የተናገሩበት ሁኔታ ያለውና በኮራፕሽን ዙሪያ በፓርላማ ውስጥ የሚሆን በእናንተ በተቃውሞ ፓርቲያችሁ ውስጥ የሚሆን በዚህ ጉዳይ ላይ ትወያያላችሁ?